አላችሁ ሰላም ነው። እንዴት ነህ? አለ ነፃ ምግብ አለ ተብዬ ነበር። እዚህ ነው በቃ ይቀርባ። እሺ፣ ከዛ በፊት ግን እዚህ ጋር መፈረማት ወረቀት አለች። በሁሉ ምግቡ ምንም ችግር የለውም። እስኪ በደንብ ምግቡ መጀመሪያ ምግቡን እናንተ በነፃ ምግብ እያቀረባችሁ ውል ምናምን ላነብ ቶላ አባቴ በጣም ነው የምናመሰግነው። በጣም ነው የምናመሰግነው። እንዳንተ አይነት ሰው ማግኘት በጣም ይከብዳል። እውነት አይ ያው ኩላሊትህንና ልብህን እንደዚህ ለግሶ ለምግብ በጣም ነው የምናመሰግነው ወንድም። ኩላሊትህንና ልብህን ለገስክ ፈረምክ እኮ በጣም ነው የምናመሰግነው። ለዚህ ማለት ለገስክ ማለት እኔ ነፃ ምግብ እኮ አለ ብሎኝ እኮ ማለት ነፃ ምግቡ ኩላሊትህንና ልብህን እንደምትለግስ ከመሞትህ በፊት ጥሩ ምግብ በልተህ እንድትሞት ነው። በጣም ነው የምናመሰግነው ማለት አረ እንደዚህ የለም። ምን ያልነገሩኝም ኩላሊቴ ሻንዱ የሆነ ልብ ይለገሳል እንዴ? ልገሉኝ ነው እንደዚህ አንበበህ እኮ ፈረምክ። እኔ ግን አይ ወላ ፍርስ ነው ይወጣ አረ ወል ማፍረስ በዘጠኝ ፓትሮል ተከባል። ወዴትም መንቀሳቀሳችን ነገር የለውም። እሺ ወጡ ምንድነው? ቢያንስ ወጡ ምስር ነው ወጡ በምስር ነው የሰው ነፍስ በምስር ምን ይደረግ እንግዲህ። አረ እኔ አልኩ ማነሽ እንትና መለለቻውን አምጪልኝ። ቁጭ በል